ፋሚሊ እንዴት ናችሁ? ሁሉም አማን አለን፣ እግዚአብሔር ይመስገን። እንግዲህ ይሄው በሁለተኛ ቪዲዮ ብቅ ብዬላችኋለሁ። ለመጀመሪያ ቪዲዮ ለሰጣችሁኝ ፍቅርና ላሳያችሁኝ ድጋፍ ላመሰግናችሁ ወዳለሁ። ከልቤ በጣም አመሰግናለሁ። ያልጠበቅኩትን ፊድባክ ነው ያገኘሁት። የእውነቴን ነው የምላችሁ። ይሄ ደግሞ በጣም ነው የሚያበረታታኝ እና እንደገና ዛሬ እንግዲህ በጣም ምርጥ በሆነ እና ሰርፕራይዝ በሞላበት ቪዲዮ መጥቼላችኋለሁ። ምን እንደሆነ ደግሞ አብረን እናያለን። እንግዲህ መግቢያ ላይ ልነግራችሁ እንደሞከርኩት እዚህ ቤት ዛሬ ሰርፕራይዝ አለ። በጣም እኔም የምር ኤክሳይትድ ሆኛለሁ። ለመጀመሪያ ጊዜ የማየው ነገር ነው ማሳያችሁ ቀጥሎ እና እሱ ምንድነው ካላችሁ እንግዲህ እስካሁን እኔ 3 ዓመት ከምናምን አካባቢ ይሄን ስልክ ነው ስጠቀም የነበረው ሳምሰንግ A32 ነው እና እሱም በጣም አሪፍ ስልክ ነው። በጣም ነው የምወደው። አሁንም ያው ይቆያል እኔ ጋር የትም አይሄድም። ግን እንግዲህ አሁን ትንሽ ለዩቲዩብ ስራም ለጥራትም እና ስቶሬጅ ምናምን ለሚለው ደግሞ ሌላ ነገር አስፈልጎኛል እና ያዘዝኩት ነገር አለ። እሱም መጥቶልኛል እና እሱን ነው አብረን አንፓክ የምናደርገው። የመጡልኝ ፓኬጆች እንግዲህ ያዘዝኳቸው እነዚህ ናቸው። 2 ናቸው የመጡት። ይሄኛው የትኛው ነው ይሄኛው የሚለውን እናያለን። እኔም አላውቅም ምን የትኛው ነው እንዳለ፣ ግን ከፍተን አብረን እናያለን። ሳስቦ በቃ ይሄኛው ስለሚከብድ ከዚህ እንጀምራለን። እስኪ ምንድነው የሚኖረው እዚህ ውስጥ? በጣም እንትን ብያለሁ። እውነት ለመናገር ኤክሳይትድ ሆኛለሁ። ለምን ለመጀመሪያ ጊዜ ኤክስፒሪየንስ የማደርገው ነገር ነው። እስካሁን ተጠቅሜ አላውቅም። ለመጀመሪያ ጊዜ ነው። እናም ደግሞ እሱም ያው ብዙ ጓደኞቼ ያውቃሉ ለምን እንደሆነ። እሱም በኋላ ላይ እነግራቸዋለሁ። አሁን ነገርየውን ላወጣ ነው ማለት ነው። ራሴን በራሴ ሰርፕራይዝ ሳደርግ ደስ እያለኝ ነው። የምሬን ነው። ያው የኛውም ለነገሩ ሲሰጠኝ ሰርፕራይዝ ነበር። ቤተሰብ ሲሰጠኝ ለክሪስማስ ነበር እና ያኔም ሳልጠብቅ ነው በቃ አውጥቶ የሰጡኝ። ደንግጬ ሁላ ፎቶውን በኋላ ላይ አስገባላችኋለሁ የዚህኛውም ማለት ነው። እና ወደዚህኛው ስንመለስ አማዞን ላይ ነበር ያዘዝኩት እና መቶልኝ ይሄው እዚህ ቤት ደርሷል። ከእናንተ ጋር እስከሚከፍተው ጓጉቻለሁ። ኧረ አልወጣ አለ። ያረ ጀለስ ምንድነው ይሄ ነገር? በመጨረሻም ወጥቷል ማለት ነው። ኧረ በስመ አብ ደስ ሲል በእናትህ ገና ይኸው አይተዋል። በእናትህ ያምራላ በጣም። እስኪ ደግሞ አሁንም እንቀጥልና እንከፍተዋለን። እዚህ ጋር ክፈት ይላል። ይሄ ሳየው ትክክል ከሆነ ይሄኛውም እንደዛ። ከዛ ምን ይወጣል እዚህ ጋር? በመጨረሻም አገኘሁት። ዋው በእናትህ ምን ይመስላል? በእናትህ አያችሁት? ይሄን እንግዲህ እኔ እውነት ለመናገር ምን እንደሆነ ያው አሁን አይታችሁታል። በጣም ነው የሚያምረው። እዚህ ጋር እኔ ለመጀመሪያ ጊዜ ነው ተጠቅሜ አላውቅም አይፎን። ለምን እንደሆነ ደግሞ ዝም ብዬ እኔ እንጃ። በቃ 2 ምክንያቶች ነበሩኝ። አንደኛ ያው ትምህርት ስጨርስ ለራሴ እንደ ሽልማት እገዛለሁ ብዬ ነበር። አሁን በመሀል ደግሞ ዩቲዩብ ስለጀመርኩ ሁለተኛውም ምክንያት የሆነ ዩቲዩብ ከጀመርኩኝ ከሰራሁበት ምናምን ብዬ ነበር የቆየሁት እንደሚጀምርም ስለማቅ ማለት ነው። እንግዲህ ቀኑ ደርሶ አሁን ሆኗል። እናንተም ደግሞ በጣም አመሰግናችኋለሁ። በመጀመሪያው ቪዲዮ ዳችሁ ሀሳባችሁን ስለሰጣችሁኝ ምናምን እና ብዙ አመት አብረን እንዲህ በፍቅር እንደምንቀጥል ተስፋ አደርጋለሁ። እንግዲህ ወደ አይፎናችን አሁን ይሄኛውን አውጥተናል። ምን አለ እዚህ ጋር? ስልኩ አለ። ከዛ ደግሞ ይሄ ኬብል መሆንም አለበት። USB-C ኬብል ነው ያው ለቻርጅ ምናምን። ስለዚህ ይሄኛው አይፎን አሁን እንደምታውቁ ከ15 ጀምሮ USB-C ነው። እንደ ድሮ የአይፎን ብቻ አይደለም። የትኛው ሞዴል ነው? ስንት ብር ነው? የት ነው ያዘዝኩ እንኳን ተናግሬያለሁ። እሱን ደግሞ በሂደት የነገርኳችሁ እሄዳለሁ ማለት ነው። ሁለተኛውን ፓኬጅ እንከፍታለን አሁን። እሱም ደግሞ እዚህ ጋር ነው ያ ሚሊዮን ውስጥ ያለው። እስኪ የኛውን ቶሎ እናወጣለን።
እሱም ደግሞ አንደኛ ኬቨር ነው የስልኩ ኬቨር። እንግዲህ እኔ ድሮ ብዙም ችግር አልነበረኝም ነበር። ይሄንንም ቤተሰብ ነው ኬቨር ራሱ ግዛ ምናምን ተብዬ ገዛሁት እንጂ ያለ ኬቨር ነው ብዙ ጊዜ የሚይዘው። እዚህኛው ላይ ግን ትንሽ ቀልድ የለም። አብሮ ነው የታዘዘው ቀጥታ። የሚያምር ነው ብለን ተስፋ እናደርጋለን። ያው አሪፍ ነው። የሆነ ትራንስፓረንት የሆነ እንትን ነው ያሳያል ስልኩን ውስጥ አሳልፎ። ባይልም ቢሆን መግባት አለበት። ይኸው ገብቷል። ይሄን ይመስላል ስልኩ ከኬቨሩ ጋር። ጣዩ ደግሞ ያው ግላስ ነው የሚሆነው። ጥፍር ያለው ሰው እስኪ ወደዚህ ከዚህ በኋላ ማሳደግ አለብኝ። ሶስት ፍሬ ግላስ ናቸው። እንግዲህ እሱንም በራሴ ለማድረግ እሞክራለሁ። ቢያንስ በአንደኛው ከተሳሳትኩኝ በሁለተኛው ለማድረግ የራሱ ኢንስትራክሽን አለው። ቁጭ ብለን ደግሞ እሱን አይተምን ብለን ግላሱን እና ኬቨሩን የትኛው ሞዴል ስንት ብር ምናምን የሚለውን ደግሞ ከዚህ ቀጥሎ እናያለን። እስከዛ የትም እንዳትሄዱ እስከ መጨረሻ አብረን እንጨርሰዋለን፣ እናያለን መጨረሻው ምን እንደሚመስል። ወደ መለጠፉ እንገባለን። አይ ሆፕ ይሰራል ብዬ አስባለሁ። ከዚህ ነው የምንጀምረው። ያው እዚህ ጋም ስላለ እያየሁት እንትን እላለሁ። ከዛ ይሄንን እናንሰዋለን ኬቨሩን። ከዛ ቺኛዋን እንደዚህ አድርገን ከዚህ እናወጣለን። እቺ እርጥብ ነገር ነች። ያው ስክሪኑን ለማጽዳት ነው። አዲስ ነው ግን ያው ህጉን ለመከተል በሚለው ነው እንጂ ብዙም አያስፈልግም። ምንም ብዙም ለውጥ የለውም አዲስ ስለሆነ። ከዛ ይሄኛውን እንጠቀማለን ማለት ነው። ለማድረግ ደግሞ በዚህኛው ረጥቦ ስለነበረ ጨረሻ ደግሞ አቧራ ነገር ምናምን ካለ በተለይ ስልኩ አዲስ ካልሆነ ነው። ምንም የለም። ከዛ ይሄኛው ያው ለማስቀመጥ ይረዳል። ኢንስታሌሽን ቱል በኩል ይሄኛውን ልጠን እዚህ እንከታለን ማለት ነው። ማስቀመጥ ነው። በጣም ነው የሚያቀለው። ቀጣይ ደግሞ ይሄኛውን ማንሳት ነው መልሶ ሆኖ ያው እዚች ጋር ብቻ ትንሽ ጨርሰናል። ሙሉ እንዲሆን እዚህ ጋር ነው ያለፋል። ያ በመጨረሻም ስልካችን ይሄንን ይመስላል። በጣም ነው የወደድኩት እውነት ለመናገር። ያው የሌለ እንግዲህ ውጭ ላይ እዚህ ፍራንክፈርት የምትኖሩት ብዙ ጊዜ ከስልክ ጋር እንዲካያችሁኝ ምናምን ከወዲሁ ይቅርታ ጠይቃለሁ። የመጀመሪያ አይፎን ስለሆነ ማለት ነው። ይዤ አላውቅም እንዳልኳችሁ፣ ያው አልደጋግምም። እና ወደ እንትኑ ስንገባ ወደ ሞዴሉ ስንገባ ሞዴሉ አይፎን 16 ፕሮ ነው። ፕሮ ማክስ ያልወሰድኩበት ምክንያት ደግሞ በሳይዙ ምክንያት ነው። ሳይዙ ፕሮ ማክስ ትንሽ በጣም የተካበደ ነው፣ ለኪስም አይመችም። እኔ እንኳን ብዙ እንትን አላልኩም፣ ግን አንዱ ጓደኛዬ ነው እሱ አይፎን 14 ፕሮ ማክስ ስላለው ኪስ ውስጥ ምናምን ያስቸግራል። ይሄኛውን ብትይዝ ይሻላል ምናምን ስለኝ እኔም እንደ አሪፍ ሀሳብ ወስጄ ለዚህኛው ወሰንኩኝ ማለት ነው። ስቶሬጁ 256 ነው። እሱም ያው ለጊዜ ይበቃኛል። ፋይሎችንም እዚህ ላይ አላቆይም። ያ ይሄን መስል ነበረ እንግዲህ አይፎኔ። በጣም ነው እናቴን እኔ ዛሬ በቃ ዋጋ እንገራቸዋል። ያ ግድ ነው። አማዞን ላይ ነው ያው እንደየ ፕሮቫይደር ይለያያል፣ እዚህኛው እዛኛው እና እንደ ስቶሬጁ እንደምታውቁት። እና የኔው ትንሽ የሆነ ቀንሷል፣ 11% ምናምን ቀንሶ ነው የገዛሁት፣ ብዙም አይደለም። እና የገዛሁት 1180 ዩሮ ነው ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። በጣም ነው ደስ ያለኝ።
እና ስለዚህ በቃ በዚህ ነው ማለት ነው ጨዋታ ከዚህ በኋላ እና እንደ ለመዳችሁ እንግዲህ አበረታቱኝ፣ ፍቅራችሁን ስጡኝ። በጣም ደስ ብሎኛል፣ ተመችቶኛል። የእውነት ቤተሰብ ሆነናል ባንዴ እና ደግሞ ያው በጣም ብዙ ነገር አብረን ገና እናያለን። እንዳልኳችሁ በቀጣይ ቪዲዮ ውጭ እንወጣለን ማለት ነው ደግሞ ተመልሰን። ስለዚህ ላይክ እና ኮሜንት ሼርም ለፍሬንዶቻችሁ ምናምን አርጉ። ሰብስክራይብ ግን ዋነኛው ነው። አመሰግናለሁ። አይታችሁታል፣ ሰብስክራይብ አድርጋችሁታል፣ ግን ከእይታው አንጻር በጣም ትንሽ ነው። ሳታረጉ ነው ያያችሁት። ያላረጋችሁትም አርጉልኝ ይባካችሁ። በቃ ከዛ ምርጥ ይሆናል ማለት ነው። ግን ኦሬዲ ያረጋችሁት ምርጥ ናችሁ። አመሰግናለሁ። ያላረጋችሁም አሁኑ ነው አርጉልኝና በቃ ቤተሰቡን እላችኋለሁ። አላበዛባችሁም። እስከ ቀጣይ ቪዲዮ እላችኋለሁ። ባይ ባይ።